ሰላም ጤና ይስጥልኝ ውድ የአኪ ክሎ ቻናል ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሳምንታችሁ እንዴት አለፈ? እኔ ጋር ጥሩ ነበረ። ዛሬም እንግዲህ ተከታዩን የፍቅርተ ክፍል 4 ይዤላችሁ መጥቻለሁ። እንድትከታተሉኝ እጋብዛለሁ። ታሪኩን ከወደዳችሁት ማጋራት ለጓደኞቻችሁ ለቤተሰቦቻችሁ እንዳትረሱ። ላይክ ሼር እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉኝ እጠይቃለሁ። እንግዲህ አሁን በቀጥታ ወደ ትረካው እንገባለን። አመሰግናለሁ። መልካም ጊዜ ከአኪ ክሎ ጋር። መስኮቱ መሀል ለመሀል አፍጥጬ እያየሁ ነው። በር ለመክፈት አክስቴ ሄደች። በሩን ከፈተችው። ድምጻቸው ባይሰማኝም በሁኔታው ተረድቻለሁ። ሞቅ ያለ ሰላምታ ካቀረበችላቸው በኋላ ግቡ አለቻቸው። መጀመሪያ የገባውን አላወቅኩትም። ቀጥሎ የገባው ግን አቤላ ነበር። አዎ የኔው አቤል አውቃችሁታል። ቆንጆዬው። የመገባበት ነገር ጠፋኝ። በእርግጥ አምሮብኛል፣ ግን ደግሞ የሩቅ ዘመዳችን ቢሆንስ? አክስቴ ዘመድ ምናምን እያለች ስታወራ ነበር። ጭንቀቴ እጥፍ ጨመረ። ፍርሃቴም በዚያው ልክ። ታዲያ የመሆኑ ጠፍቶኝ ቁጭ ብድግ እንደ ስፖርተኛ እየሰራው ባለሁበት ሰዓት ፍቅር ነይ እንግዶች ተዋወቂ እያለች በሬን ታንኳኳው ጀመር። ፍቅር፣ ኧረ በሰላም ነው? ምን ሆና ነው ልጅቷ? በሰላም ሀገር ነው በሩን የቆለፈችው አለች አክስቴ። እናቴ መለሰችላት፣ አሞኛል እያለች ነበር። በሩን እንክፈተው፣ በቃ ቁልፍ አምጪልኝ፣ አንቺ ደግሞ ተገትረሽ አትይኝ እየተባባሉ ሲያወሩ ከጆሮዬ ገባ። ኧረ ምን ከጆሮዬ፣ መላ ሰውነቴን እርምጃ እንኳን እንዳልወስድ አልገፋፋኝም። ወዲያው አልጋ ውስጥ ገብቼ የታመመ ለማስመሰል መጣር ጀመርኩ። እንደው ምን ሆኜ ነው ሌላ ተጨማሪ ቁልፍ እንዳለ እያወቅኩኝ እያልኩ ከራሴ ጋር ስታገል በሩን ከፈቱት። እድሜ ለትወና ብቃቴ። ወይኔ ልጄ ተኝታለች። ኧረ ቀስቅሷት ሆስፒታል ትሄድ ይሆን እንዴ? እስኪ ትኩሳቷ። ኧረ ትኩሳትስ የላትም። ቆይ ፍቅር ተነሽ እያሉ እየጠሩኝ እኔም ማስመሰሌን ቀጠልኩ። ከዛ ቀስ ብዬ ተነሳው። ሲያዩኝ ትኩሳት የለኝም፣ ግን በቃ ሞኛል። ግግም ነበር ያልኩት። እንግዳ ተብዮቹ ደግሞ መተው ሲያዩኝ ጭራሽ ባሰብኝ። አቤል የለም ነበር። እሱ ሲመጣ የት ልግባ አልቻልኩም። ከምር ላስነቃ ትንሽ ነበር የቀረኝ። ደግሞ እንዴት ነው ያማረበት። ታዲያ ትንሽ እንያትና ሆስፒታል ትሄድ ይሆን እየተባባሉ ወደ ሳሎን እና አቤል ጋር እንድቀመጥ ተደረግኩኝ። በዚህም በዛም ብልም መጋፈጥ ያልቀረም ነበር። አንዳንድ ችግሮቻችንና ቅስሎቻችን እኮ እንደዚህ ናቸው። ለመሸሽ ብንሞክርም ራሱ ይከተሉናል። ወይ ጉድ! ከዛ እኔና አቤል ፊት ለፊት ነበር የተቀመጥነው። ስራችን መፋጠጥ ሆነ። እኔ ሳየው እሱ ሲያስቀይስ፣ እሱ ሲያየኝ እኔ ሳስቀይስ። አንድ የሚያወሩትን አልሰማሁም ነበር። የሆነ ወሬያቸው ላይ ግን ተስማምተሻል ፍቅር አሉኝ። አቤት የመሆኑን የጠፋኝ። ዛሬ የኔ የእግር ጣት ቀን ነው እንዴ? እንደዚሁ ታዲያ የመመልሰው ነገር አልሆንልኝ ሲለኝ አዎ አልኳቸው። እነሱም ደስ ብሏቸው ምግብና መጠጣቸውን መመገብና መጠጣት ቀጠሉ። እቤት ለምን እንደመጡ አላወኩም። በማላቀው ነገር እሺ አዎ ተስማምቻለሁ አልኩኝ። እነሱም እኮ አምሽተው መጡ። እዚሁ ደሩ፣ በዚህ ሰዓትማ አለቃችሁም ማለች እናቴ። ጭራሽ እንቅልፍ ሊያሳጡኝ ነው ሀሳባቸው። እና አቤል ኧረ ግድ የለም እንሄዳለን ግድ የለም አሉ። አክስቴ እናቴ ግን ካላደራችሁ ሞተን እንገኛለን ብለው ቁጭ አሉ። የኔ ውርደት አያልቅም።
እኔም ተነስቼ በማላቸው ገባውና አዎ እነሱ እኮ ልክ ናቸው፣ ቢሄዱ ይሻላል። ቤታቸው ቅርብ ከሆነ ደግሞ ቶሎ ይደርሳሉ፣ ብትሄዱ ይሻላል አልኩኝ። ራሴው እኮ እኔም በራሴ ላይ መዘዝ የማመጣው። አቤት ወይ ጉዴ! አክስቴ እንዴት አድርጋ እንደተቆጣችኝ ብታዩ። አንቺ ቱ ስድ ባለጌ፣ ላንቺ ብለው መሰለኝ የሚንከራተቱት። አሰዳቢ ትልቅ ልጅ አይደለሽ እንዴ? ምን ጉድ ገጥሞሽ ነው? ሆሆ ቁጭ በይ አርፈሽ ከንቱ እያሉ እኔም ደንግጬ ቁጭ አልኩኝ። ወይኔ አቤል ምን ይለኝ ይሆን? ምኗ ነፃን ነው የገጠመችኝ? ወይ ጉድ ቢቀርብኝስ እያልኩ እያለ በውስጤ ጓደኛው ቀጠል አረገና ኧረ ተዋት እንዴ ልክ እኮ ናት ሲል እናቴ ቀጠል አርጋ በሉ ቁጭ በሉ እንጫወት፣ እዚህ ነው የምታሩት ተብላችኋል፣ እዚህ ነው እንዳታስቀይሙኝ። አቤል ሳቅ እያለ እሺ ሰላምዬ አንቺ ካልሽ እንግዲህ እዚሁ እናድራለን፣ እኛማ እንዳናስቸግራችሁ እኮ ብለን ነው ሲል አብሮት የነበረው ጓደኛውም ቀበል አረገና አዎ ልክ ነው አቤል። ወራቸውን ያማሙቁት ጀመር። እኔም ስልችት ብሎኝ ሰላም እደሩ እኔ ልተኛ ነው ብዬ ከመቀመጫ የተነሳው። አቤል ቀና ብሎ በሚያማምሩ አይኖቹ ቁልጭ እያለ ያየኛል። እነሱም በአጠቃላይ ተጫዋች ትንሽ ነገር ታርፊያለሽ እንዴ? እንደማያሳርፉኝ እኮ አውቀዋለሁ፣ ግን ምንም አማራጭ ስላልነበረኝ እሺ ብዬ ቁጭ አልኩኝ። እነሱም ሲጫወቱ ሲያወሩ ቤቱን ድምቅ ካረጉት በኋላ እንቅልፋቸው መጣ መሰለኝ። ማደሪያቸውን ማዘገጃጀት ጀመሩ። እኔም ገብቼ ተኛው። ራሴን አላውቅም ነበር። ወዲያው ነበር እንቅልፍ የወሰደኝ። ተመስገን ዛሬ እንኳን እንቅልፍ አልሸሸኝም። ከዛ ግን የሆነ አካል እግሮቼን ሲነካኝ ተሰማኝ። ትናንሽ ነፍሳቶች ናቸው ደግሞ መጡ ብዬ በእጆቼ እግሮቼን ዳበስ አረኩት። አሁንም መጣ፣ አሁንም አረኩት። ከዛ ግን በደንብ አድርጌ የብርድ ልብሴን በደንብ ለበስኩ። ሰው መሆኑን የተረዳሁት በለበስኩት ልብስ ሲሰማኝ ጊዜ ነው። ዳሰስ አደረገኝ። ወይኔ ወይ ብዬ ጮህኩኝ። ያን ያህል አልጮህኩም መሰለኝ፣ የሰማኝም የለም። ግን ቀና ስል አፌን በእጆቹ አፍኖ አቤልን አየሁት። ይህ ሾካካ ቤት አባቱ ገባ። ወይኔ ጉዴ! ከዛ ቶሎቹን ካፌ አስለቅቄ ያመሃል እንዴ ምን ሰራለህ አልኩት ድምፄን ቀነስ አድርጌ። አችን ፈልጌ ነው የመጣሁት፣ አንድ ቤት ውስጥ ሆነን ያላንቺ ማደር ከብዶኝ አለ ወደ እኔ እየቀረበ። አቀራረቡና ሁኔታው ትንሽ ከማውቀው አቤል ለየት አለብኝ። አንተ ቆይ ምን ሆነሃል? ተረጋጋ እንጂ። እዛ ሆነ ቁጭ ብለህ ባለህበት ንገረኝ አልኩት። ይሄ እብድ ቤት ብሎ እንዴት እንደገባም አላውቅም። እሱም ቀጥል አደረገና አቤት አሁን ባንቺ ቤት በቃ ቆልፈሹ ነው ያደርሽው። ሌባ ቢመጣ እኮ በቀላሉ ነበር ገብቶ የሚሰርቅሽ አለኝ። ኧረ እባክህ እሺ በል አሁን ውጣልኝ ልተኛበት፣ አታናደኝ። አልወጣም ብሎ አልጋው ላይ ፈታ ብሎ ጭራሽ ተኛ። አንተን እኮ ነው የማወራው፣ ተነስ። አቤት በዛ ሌሊት ላየን ሰው ሳይሆን ሌሊት የሚመጡ የሰው መናፍስት ነበር የምንመስለው። ናውጣ ብዬ ስጎትተው ሲጎትተኝ ስንጓተት እስካሁን ጉትቻው ኃይል አልተጠቀመም ነበር መሰለኝ። በደንብ አድርጎ ሲጎትተኝ እኔም ሄጄ እሱ ላይ ተኛሁበት። አቤት እግዚኦ ፈጣሪ ድረስልኝ! እንዴት እንደደነገጥኩኝ አትጠይቁኝ። ይባስ ብሎ እኔን እንደ ሐውልት ደርቄያለሁ፣ እሱ ብርድ ልብስ ያለብሰኛል። እውነት ለመናገር ለመግደርደር ፈልጌ እንጂ ማን የአቤልን እቅፍ ውስጥ አሊያም የሚወደው ሰው እቅፍ ውስጥ መተኛት ይጠላል? የማይታሰብ ነው። ቶሎ እንዳይነጋ ነበር የጸለይኩት።
ለመጀመሪያ ጊዜ የወንድ ደረት ላይ ስተኛ። እንደዛም ሆኖ ግን የአቤል ይለያል። እንዲሁ ስታዩት እኮ ደረቱን ትለዩታላችሁ። ስንት ከቆርቆሮ የማይተናነስ ደረት አለ። የእነሱ ደረትም አይደለም አጥንት ነው እንጂ። ማን እንዲህ አይነት ደረት አግኝቶ ይምራል? እንቅልፍ ቦታውን አገኘ መሰለኝ። ሀሳብም ሳያስጥለኝ በሰላም ተኛው። እሱ ተኛ አልተኛ ቀናም ብዬ አላየሁትም። ፈርቼዋለሁ፣ ግን የልቡ ምት ደስ ይላል። ዱ ዱ ዱ ይላል። አቤት መቼም እንዲህ ደስ የሚል እንቅልፍ ተኝቼ አላውቅም። ነጋ። ሲነጋ ግን አቤል ላይ ሳይሆን ትራስ ተንተርሼ ነበረ ራሴን ያገኘሁት። የቀሰቀሰኝ የአባቴ ቁጣና የቤቱ ጩኸት ነበር። ታዲያ ተነስቼ ስወጣ እማ እንደለመደችው አንቺ ጀላንፎ የሆንሽ ልጅ እንደው ለእንግዳ እንኳን ቁርስ ልስራ አትይም? ዝም ብለሽ ትጋደሚያለሽ አለችኝ። እኔም ማታ ትተኛለሽ ነገ ትምህርት የለም እያሉ እንደነበረ እያሰብኩ በውስጥ እያጉረመረምኩ ወደ ቀረበው ቁርስ ሄድኩኝ። ልክ አክስቴ ስታይ በይ ፈጠን በይ ቁርስሽን ቢና ሻንጣሽን አዘጋጂ አለችኝ። ግራ በመጋባት ውስጥ ሆኜ እንዴ ለምን አልኳት። ማታ ምን ተባብለን ነበር? እነሱ ጋር ሄደሽ ትምህርትሽን እዛው ትከታተያለሽ፣ አቤልም ያስጠናሻል ተባብለን አልነበረም? ወይስ ከእንቅልፍሽ አልነቃሽም? እንደዛ ስትለኝ የደነገጥኩትን ድንጋጤ ቃላት ሊገልጹት አይችሉም። በድንጋጤ ቀጥ ብዬ ክፍል ገባሁ። ለ20 ምናምን ደቂቃዎች ብቻ ውስጥ ቁጭ ብዬ ቆየሁ እና ድንገት ብንን ብዬ እንዳበደ ሰው ያስለፈልፈኝ ጀመር። የሚያስፈልጉኝን ብዬ ያሰብኳቸውን እቃዎች እንደ ነገሩ ትንሿ ሻንጣዬ ውስጥ መክተት ጀመርኩ። ቁርስን በልቼ እንደተነሳው አሁን መሄድ እንዳለብኝና የማርፍበት ቤት ሊያሳዩኝ እንደሆነ ሲናገሩ አክስቴ ቀበል አደረገችና ፍቅር አለችኝ። እኔም አቤት አክስቴ አልኳት።